አቶ ክርስቲያን ታደለ፣ ዮሐንስ ቧያለው፣ መስከረም አበራና ሌሎች የአማራ የፖለቲካ እስረኞች በይቅርታ ሊፈቱ ስለመሆኑ ተነግሯል። አቶ ዮሐንስ ቧያለው፣ ክርስቲያን ታደለና ሌሎች እስረኞች የይቅርታ ፎርም መሙላታቸውን የማረሚያ ቤቱ ምንጮችና የእስረኛ ቤተሰቦች ለጣቢያችን ተናግረዋል። ሰላም ጤና ይስጥልን። ዛሬ የምናነሳው ጉዳይ ስለ ፖለቲካው አሰላለፍ አይደለም። ዛሬ የምናወራው ስለ ሰው ልጅ ክብር፣ ስለ ቤተሰብ ናፍቆት እና ከዓመት በላይ በዘለቀው የጨለማ ሕይወት ውስጥ ስለፈነጠቀች አዲስ የብርሃን ጭላንጭል ነው። ዝግጅት ክፍላችን ለማረጋገጥ እንደቻለው እና አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው ከሌሎች የአማራ የፖለቲካ እስረኞች ጋር በመሆን የይቅርታ ሰነድ ላይ ፈርመዋል። ይህ ፊርማ ምናልባትም በወረቀት ላይ የሰፈረ ቀለም ብቻ ሊመስል ይችላል። ነገር ግን ለሚያውቀው ሰው ያ ፊርማ ብዙ ሌሊቶችን እንቅልፍ ማጣት፣ ያ ፊርማ የብዙ ቀናትን ጭንቀት፣ ያ ፊርማ የናፈቀ ቤተሰብን የመቀላቀል ተስፋ ያዘለ ውጤት ነው። አስቡት፣ ለዓመታት ከውጭ ዓለም ተቋርጦ መኖር፣ ጠዋት ሲነጋ የብረት በር ድምፅ መስማት፣ ማታ ሲመሽ የናፍቆት ህመም መስማት፣ ልፍ ሲልም ማንነታዊ ስድቦችንና ህመም፣ ሲቃይ፣ እንግልት ማስተናገድ። ታዲያ ዛሬ ላይ ያ ሁሉ መከራ ሊያበቃ ጫፍ ላይ የደረሰ መስሏል። እስኪ ፖለቲካውን ለጊዜው ወደ ጎን እንትወውና በእነዚህ ሰዎች ህሊና፣ በቤተሰቦቻቸው ስሜትና በዚህች ሀገር የይቅርታ ባህል ውስጥ ገብተን ሁኔታውን እንፈትሸው። እኛ አቶ ክርስቲያን ታደለን የምናውቃቸው በፓርላማው መድረክ ላይ ሲሞግቱ ድምፃቸውን ከፍ አድርገው ሲናገሩ ነው። አቶ ዮሐንስ ቧያለውንም የምናውቃቸው በቢሮ ጠረጴዛና በስልጣን እርከን ላይ ነው። ነገር ግን እነዚህ ሰዎች ማታ ወደ ቤታቸው ሲገቡ ባሎች ናቸው፣ አባቶች ናቸው፣ የወላጆቻቸው ደግሞ ልጆች ናቸው። ላለፉት በርካታ ዓመታት በክርስቲያን ቤት ውስጥ የነበረውን ክፍተት አስቡት። ቤተሰቦቹ ልጃቸውን ሲጠይቁ የሚሰጣቸው መልስ ምን ነበር? ከተመረጠ ሰው ውጭ መጠየቅ አይቻልም ይባሉ ነበር። የዮሐንስ ቤተሰቦችም በተመሳሳይ። የናፍቆት ህመም ፖለቲካ አይደለም። የመንግስት ደጋፊ ሁን ወይም ተቃዋሚ፣ ልጁን ማቀፍ የተከለከለባት ስሜቱ ግን አንድ ነው። እስሩ የፈጠረው ሰብአዊ ቀውስ ቀላል አይደለም። የጤና እክል ሲገጥምህ ሕክምና ለማግኘት መቸገር፣ ጠበቃ ለማግኘት መኳተን፣ ይህ ሁሉ የፖለቲካ ትግል አካል ተደርጎ የሚወሰድ ይሆናል። ነገር ግን በሰውኛ ሚዛን ሲለካ እያንዳንዱ ቀን በግለሰቦችና በቤተሰቦቻቸው ላይ የጣለው ጠባሳ በቀላሉ የሚሽር አይደለም። ዛሬ የተሰሙ የይቅርታ ዜና ከፖለቲካ ድል ወይም ሽንፈት በላይ ለአንድ ህፃን ልጅ አባቱን የማግኘት፣ ለአንዲት ሚስት ባሏን የማግኘት ያለ ትርጉም ያለው ነው። ወደ ፖለቲካውና ህጋዊ ሂደቱን እንምጣ። የይቅርታ ፎርም መሙላት የሚለው ዜና የተለያዩ ስሜቶችን ሊፈጥር ይችላል። አንዳንዶች እንዴት ይቅርታ ይጠይቃሉ? አልተሸነፉም ወይ ሊሉ ይችላሉ። ሌሎች ደግሞ ሰላም ለመፍጠር ሲባል የሚወሰድ ብስለት ነው ሊሉ ይችላሉ። እውነታው ምንድን ነው? እስር ቤት ውስጥ ሆኖ ይህንን ውሳኔ መወሰን ከባድ የህሊና ትግል ይጠይቃል። በአንድ በኩል የቆሙለት ዓላማና እውነት አለ፣ በሌላ በኩል ደግሞ የሚናፍቀው ነጻነትና ቤተሰብ አለም። የይቅርታ ፎርሙን መሙላት ማለት ጥፋተኝነትን ማመን ብቻ አይደለም። አንዳንድ ጊዜ ለሰላም ሲባል፣ ለቤተሰብ ሲባል እናም ለሀገር መረጋጋት ሲባል የሚደረግ መሃል ላይ የመገኘት ሂደት ነው። መንግስትስ ቢሆን ዜጎቹን አስሮ ማቆየት ዘላቂ ሰላም እንደማያመጣ የተረዳበት ደረጃ ላይ ደርሶ ሊሆን ይችላል። ይቅርታ ጠያቂውም ሆነ ተቀባዩ በዚህ ሂደት ውስጥ ያሸነፈው እኔ ነኝ ከማለት ይልቅ ያሸነፈችው ኢትዮጵያ ናት ወደሚል አስተሳሰብ መምጣት ይኖርባቸዋል። ይህ ሂደት ከህግ አንቀጽ በላይ የሞራልና የሰብአዊነት ድልድይ ነው። ያለፉትን ዓመታት ወደ ኋላ መለስ ብለን እንያቸው። የፍርድ ቤት ቀጠሮዎች፣ በጊዜ ቀጠሮ መመላለስ፣ አማራነትን የሚዳኝ የፍትህ ስርዓት ባልተዋቀረበት ሁኔታ ውስጥ መገኘት፣ ሌላም እነ ክርስቲያን ታደለና እነ ዮሐንስ ቧያለው በእነዚህ ጊዜያት ውስጥ ምን አሳለፉም? ብዙዎቻችን የምናየው የፍርድ ቤት የደረሱበትን ሰዓት ብቻ ነው። ከቃሊቲ እስከ ፍርድ ቤት ባለው መንገድ ላይ በታሸገ መኪና ውስጥ ሆነው ስለ ሀገራቸው ምን እያሰቡ ነበር? ተስፋ ቆርጠው ነበር ወይስ የተሻለ ቀን እንደሚመጣ ተስፋ ያደርጉ ነበር? አንዱ አሳዛኝ ገጽታ የፍትህ ሂደቱ መጓተት ነው። ቀጠሮ እየተቀጠረ ጉዳዩ እየተራዘመ ሲሄድ የተከሳሽ ቤተሰቦች ተስፋ ሲቀንና ሲጨልም አይተናል። ይህ የይቅርታ ዜና የመጣው ሁሉም ተስፋ በቆረጠበትና ጉዳዩ መቋጫ የለውም በተባለበት ሰዓት ነው። ይህም የሚያሳየው በኢትዮጵያ ፖለቲካ ውስጥ ነገሮች በአንድ ሌሊት ሊለወጡ እንደሚችሉ ነው። ዛሬ እስረኛ የነገ ተደራዳሪ፣ የዛሬ ተከሳሽ የነገ ነጻ ሰው። ይህ የሀገራችን የተለመደ ዑደት ሆኗል። ታዲያ የእስር ቤቱ በር ተከፈተ እንበል። እነ ክርስቲያንና አቶ ዮሐንስ ቧያለው ወደ ቤታቸው ገቡ። ቀጥሎስ? ከእስር ቤት የሚወጣ ሰው የቀድሞው ሰው ሆኖ አይወጣም። እስር ቤት ይለውጣል፣ ያስተምራል፣ ያጠናክራል፣ አንዳንዴም ይሰብራል። እነዚህ ሰዎች ከወጡ በኋላ በኢትዮጵያ ፖለቲካ ውስጥ ምን አይነት ሚና ይኖራቸዋል? ሚዛናዊ በሆነ እይታ ስናየው የእነሱ መፈታት ለሀገራዊ ምክክሩና ለሰላም ሂደቱ ትልቅ በር ከፋች ይሆናል። ልዩነቶችን በጠረጴዛ ዙሪያ ለመፍታት የታመኑና ህዝብ የሚሰማቸው ሰዎች በውጭ መኖር ይኖርባቸዋል።
መንግስትም ይህንን እርምጃ የወሰደው ለዚሁ ዓላማ ከሆነ የሚበረታታ ጅምር ነው ማለት ይቻላል። ነገር ግን ከሁለቱም ወገን ጥንቃቄ ያስፈልጋቸዋል። ከስር የሚወጡት ሰዎች በቀልን ሳይሆን እርቅን፣ ግጭትን ሳይሆን ውይይትን ቢሰብኩ የህዝቡን ቁስል ማከም ይቻላቸዋል። መንግስትም ቢሆን ፈተናችኋል ብሎ እንደገና የማፈንና የመከታተል ስራ ውስጥ ባይገባ መልካም ይሆናል። ነጻነት ሙሉ መሆን አለበት። አካልን ፈቶ ሐሳብን ማሰር አይቻልምና ነው ከአሁን ቀደም የሚያሳስራቸው ሐሳባቸው ስለሆነም በመጨረሻም ይህ ታሪክ የሚቋጨው በፖለቲካ ትንታኔ ሳይሆን በሰብአዊ ምኞት ነው። ዛሬ ወይም ነገ ክርስቲያን ታደለና ዮሐንስ ቧያለው የቤታቸውን ደጃፍ ሲረግጡ የሚጠብቃቸው የፖለቲካ መድረክ ሳይሆን የቤተሰብ እቅፍ እንዲሆን እንመኛለን። ልጆቻቸው አባታቸውን ሲያገኙ፣ ሚስቶቻቸው ባሎቻቸውን ሲያገኙ የሚፈጠረው ደስታ ከማንኛውም ፖለቲካዊ ድል ይበልጣልና ነው። ይህ ክስተት ለኢትዮጵያ አዲስ ምዕራፍ መጀመሪያ ይሁን። የመካካድ የመወነጃጀልና የመተሳሰር ታሪክ ተዘግቶ የመደማመጥና የመቻቻል ዘመን እንዲመጣ የሁላችንም ምኞት ነው። ፖለቲካ ያልፋል፣ ስልጣን ያልፋል፣ ሰውና ኢትዮጵያ ሰውና አገር ግን ይቀጥላሉ። ይቅርታ የሚለው ቃል በኢትዮጵያ ፖለቲካ ውስጥ ምን ትርጉም ያለው ነው? እነ ክርስቲያን ታደልና ዮሐንስ ቧያለው ይህንን ፎርም ሲሞሉ ውስጣቸው ምን አለም? ይህ ፊርማ በወረቀት ላይ ያረፈ ቀለም ብቻ ነው ወይስ የታሪክ ውል? እዚህ ላይ ነው ነገሩ ከባድም ቀላልም የሚሆነው። በኢትዮጵያ ታሪክ ውስጥ ብዙ ጀግኖች እስር ቤት ገብተዋል። አንዳንዶቹ በጽናት ቆይተው ወጡ፣ አንዳንዶቹ ተሰበሩ፣ አንዳንዶቹ ደግሞ በብልሃት ለጊዜው እንውጣና ትግሉን እንቀጥል የሚል ስትራቴጂ መረጡ። እነ ክርስቲያን የመረጡት የትኛውን ይሆን? አንዳንዶቹ እንዴት ይቅርታ ይጠይቃሉ? ይሄማ መሸነፍ ነውን ሲሉ ይሰሙ ይሆናል። ነገር ግን እኛ እንላለን ተረጋጉ። እስር ቤት አልጋ ላይ ተኝቶ ፌስቡክ ከመጎርጎር ጋር አንድ አይደለም። እስር ቤት የጨለማ ጉድጓድ ነው። ሰው ነህና ነጻነት ይናፍቅሃል፣ ልጆችህ ይናፍቁሃል። ስለዚህ ይህንን ፊርማ እንደ ሽንፈት ሳይሆን እንደ ህይወት ውሳኔ ማየት ይገባል። መንግስት ይህንን ፊርማ ይዞ ነገ ሚዲያ ላይ ቢወጣስ? አያችሁ ጥፋታቸውን አምነው ተንበርክከው ነው የወጡት ብሎ የፖለቲካ ፕሮፓጋንዳ ቢሰራበትስ? ይህ ለነ ክርስቲያን የፖለቲካ ህይወት መርዝ አይሆንምን? ፊርማው ነጻነትን ሊሰጥ ይችላል። የፖለቲካ ቅቡልነትን ግን እንዳይቀማ መጠንቀቅ ያስፈልጋል። ይህ የታሪክ ፈተናው ነው። ክርስቲያን ታደለ ነገ ከስር ተፈቱም በል ሰኞ ጠዋት ወደ ፓርላማ ሄደው ወንበራቸው ላይ ይቀመጣሉ። ይህ ጉዳይ በስሜት ብቻ የሚታይ አይደለም፣ ህግም አለውና ነው። መንግስት በሽብር ክስ ሲያጣራ ቆይቶ አሁን በይቅርታ ሲለቅ የፓርላማ አባልነታቸው ይቀጥላል ወይስ ይቋረጣል? የህዝብ ተወካዮች ምክር ቤት ያለመከሰስ መብታቸውን አንስቶ ነበር። አሁንስ መልሶ ይሰጣቸዋል ወይስ አንዴ ከተነሳ ተነሳ ነው ተብሎ ከፓርላማው ይባረራሉ? እዚህ ጋር ነው የሴራው ጉንጉን የሚጀምረው። መንግስት እነ ክርስቲያን ታደለን የሚፈታው እንደ ዜጋ እንዲኖሩ ነው ወይስ እንደ ፖለቲከኛ እንዲቀጥሉ? መንግስት አካላቸውን ፈቶ አንደበታቸውን ማሰር ይፈልጋል። ሂዱ፣ ውጡ፣ ከልጆቻችሁ ጋር ተጫወቱ፣ ግን ማይክራፎን እንዳትይዙ የሚል ድብቅ ስምምነት ወይም ጄንትልመን አግሪመንት ቢኖርስ? ዮሐንስ ቧያለውስ ወደ አማራ ክልል ተመልሰው አመራር ይሆናሉ ወይስ እንደ ብዙዎች ተፈቾች ፓስፖርት አውጥተው ከሀገር ይወጣሉ? ከስር መውጣት ቀላል ነው። ከስር በኋላ በሀገር ውስጥ በነጻነት መንቀሳቀስ ግን ሌላ ትግል ነው። እውነተኛው ፈተና የሚጀምረው ከቃሊቲ በር ውጭ ነው። ውጭ ያለው ደጋፊ በተለይም የአማራ ህዝብና የለውጥ ፈላጊ ኢትዮጵያዊ ከነ ክርስቲያን ብዙ ነገር ይጠይቃል። እንደ እውነቱ ለምን ዝም አላችሁ የሚልም ይኖራል። ለምን እንደ ድሮ አትጮሁም የሚልም አይጠፋም። ከዓመት በላይ በብረት የተዘጋ ቤት ውስጥ የኖረን ሰው ገና እንደወጣ ሩጣ አትበሉ። ማገገም ይፈልጋሉ። ቤተሰባቸውን ማሽተት ይፈልጋሉ። የጠፋባቸውን ጊዜ ማካካስም ይፈልጋሉ። በተለይ የማህበራዊ ሚዲያ ጀግኖች እነ ክርስቲያንን የምንወዳቸው ከሆነ ጫና ባይፈጠርባቸው እነሱ ፈርሞ የወጡት ለራሳቸው ብቻ ሳይሆን እስር ቤት ላሉት ሌሎች ጓዶቻቸውም ጭምር መንገድ ለመክፈት ሊሆን ይችላልና ነው። ፖለቲካ የተለየ ጥበብ ይሻል፣ የተለየ ጥበብም ነው። አንዳንዴ ማፈግፈግ፣ አንዳንዴ ዝም ማለት፣ አንዳንዴ ደግሞ መጮህ ያስፈልጋል። እነ ክርስቲያንና ዮሐንስ ቧያለው ይህንን ጥበብ ያውቁታል ተብሎ ይታሰባል። ይህ የይቅርታ ሂደት በእርግጥ ተጀምሯል። ሂደቱ እንዳይደናቀፍ ሁሉም መተባበር ይኖርበታል። አንዳንድ ጊዜ ነገሮች በመጨረሻው ሰዓት ሊበላሹ ይችላሉ። ሲበላሹም አይተናል። ፊርማው ትክክል አይደለም፣ ይሄ ጎደለ፣ ይሄ ተበላሸ እየተባለ ተስፋው እንዳይጨልም ማድረግ ያሻል። በነ ክርስቲያን ታደለ ላይ የተዘጋው የፍትህ በር ከተከፈተ ለኢትዮጵያ ትልቅ ድል ነው። መንግስትም ቢሆን ልብ ይበል። ሰው በማሰር ሐሳብ አይሞትም። እነዚህን ሰዎች በመፍታት የሚያገኘው የፖለቲካ ትርፍ እነሱን አስሮ ከሚያገኘው የላቀ ነው። ለነ ክርስቲያን ታደለ፣ ለዮሐንስ ቧያለውና ለሌሎች የህሊና እስረኞች ቤተሰቦች ብርታቱን ይስጣችሁ። ጊዜው አጭር ሆኖ የናፈቃችሁን ሰው በአይናችሁ የምታዩበት ቀን ዛሬ ወይም ነገ እንዲሆን ምኞታችን ነው። እኛም እዚህ ሆነን ክስተቱን በንቃት እንከታተላለን። ሲወጡ ምን አሉ? ማንን አገኙ? ቀጣዩ እርምጃቸው ምንድነው? የሚለውን ይዘን የምንመለስ ይሆናል። እስከዚያው ኢትዮጵያ እውነት የምትናገርበት፣ ሰው በሐሳቡ የማይታሰርበት፣ ይቅርታ የወረቀት ሳይሆን የልብ የሚሆንበት ሀገር እንድትሆን እንመኛለን።
ስለተከታተላችሁን ደስ እንሰኛለን። በሌላ ስንድት እስክንገናኝ ቸርን ሰንብት።